ሰላም ሰላም እየተወደዳችሁና እየተከበራችሁ የዩቲዩብ ቻናል ቤተሰቦቼና ተከታታዮቼ እንደምን አላችሁ እንደምን ቆያችሁ እያልኩኝ በዛሬ ዕለት ላይ አስገራሚና አስደናቂ የሆነውን ዓለምን ሁሉ ያነጋገረውን ታሪክ ልነግራችሁ ነው የመጣሁት። ይህንን ታሪክ እንግዲህ ብዙ የዓለም ሚዲያዎችም እየተቀባበሉትና እየዘገቡት ይገኛሉ። ይህ ታሪክ ደግሞ ስለ አንድ ግለሰብ ነው የምነግራችሁ። ይህ ግለሰብ እንደ ማንኛውም እንደኔና እንደናንተ ያለ ግለሰብ አይደለም። ስለዚህ ግለሰብ ግን እነግራችኋለሁኝ። ይህ ታሪክ እየተፈጸመው በአሜሪካ ጎረቤት በሆነችው ሜክሲኮ በምትባል አገር ላይ ነው። ይህ ታሪክ እንዴት ነው ካላችሁት እስከ መጨረሻ ከተከታተላችሁኝ የምትሰሙት ነው የሚሆነው። ይህንን ታሪክ ስትጀምሩም ታዲያ ሰብስክራይብ እና ላይክ ማድረጋችሁንም አትርሱ። ይህ በአሜሪካ ጎረቤት በሆነችው በሜክሲኮ የሆነውን ታሪክ ልንገራችሁ። አንድ ኤልሜቾ የተባለ ግለሰብ ነበር። ይህ ኤልሜቾ የተወለደው እንግዲህ በጣም ድሃ ከሆኑት ቤተሰብ ነው። ከዚህ ቤተሰብ ውስጥ እንግዲህ በአምስተኛ ክፍል ትምህርቱን ያቋርጥና በስደተኝነት በህገወጥ ወደ አሜሪካን አገር ይገባል። በዛ አሜሪካን አገርም እየኖረ እያለ እጅግ አስገራሚ ስራ ሲሰራ ይገኛል። ስለዚህም ይህ ግለሰብ አደገኛ ስራ ሲሰራ ስለተገኘም በአሜሪካ ፖሊሶች ይያዝና ለ3 ዓመታት ከታሰረ በኋላ ከእስር ተፈትቶ ወደ አገሩ ወደ ሜክሲኮ ይመለሳል። እንግዲህ ይህ ከአሜሪካ ወደ ሜክሲኮ የተመለሰው ግለሰብ ይህንን አደገኛ የሆነውን ስራውን አላቋረጠም። በአገሩም ሆኖ መቀጠሉን ጀምረዋል። ይህ ስራ ደግሞ ምንድን ነው እነግራቸዋለሁ። ይህ ሰውየው እንግዲህ በትንሹ አላቆመም። እንዲሁም ደግሞ ብዙዎች እንደሚሉት ከሆነ በሜክሲኮ አገር ላይ መንግስትን መስርተዋል የሚሉትም ብዙዎች ናቸው። ይህንን ያስባለው ደግሞ የራሱ የጦር መሳሪያ ማምረቻም አለው። እንዲሁም ደግሞ በስውር በባህር ላይ የሚጓዙት እጅግ ከባባድ የሆኑት መርከብም አለው። ይህ ሰውየው ለዛ ነው እንግዲህ በመንግስት ላይ መንግስትን የመሰረተው የሚሉት ብዙዎች ዛሬ ላይም የዓለም ሚዲያ እየተቀባበሉት ያለው። ይህ ሰውየው እንግዲህ ምንድን ነው አደገኛው ስራው ብትሉት፣ ይህ አደገኛ ስራው ምንድን ነው? አደገኛ የሆነውን እጽ አዘዋዋሪ ነው። ይህ ማለት ከአገር ወደ አገር የተከለከለውን አደገኛ የሆነውን እጽ የሚያዘዋውር ሰውየው ነው። ይህ ሰውየው እንግዲህ ይህንን አደገኛ እጽ ሲያዘዋውር ብዙ ጊዜ የሜክሲኮ መንግስት ለመያዝ ቢሞክርም ግን አልቻለውም። ይህንን ሰውየው ታዲያ ይህ ሰውየው ለብቻው አይደለም፣ እንደሱ ያሉት ብዙ ሰዎች ከስሩ አሉት። እንዲሁም ደግሞ የሜክሲኮን ባለስልጣናትም በገንዘብ ያታልላቸዋል። ምክንያቱም ብዙ ዶላሮች ስላሉት ማለት ነው። እንዲሁም ደግሞ የራሱ የሆነው የጦር መሳሪያ ማምረቻም አለው። ይህ ብቻ አይደለም፣ የራሱ የሆነው እጅግ የረቀቀ በቴክኖሎጂ ከባድ የሆነው መሳሪያዎችም አሉት። የት እንደሄደ የት እንደገባ እንዳይታወቅ፣ እንዲሁም ስልኮቹም ሆነ ከሱ በታች ያሉትን ባለስልጣናትም እንዳይቆጣጠሯቸው የራሳቸው የሆነው የኔትወርክ መረብም አለው። ይህ ሰውየው እንግዲህ በጣም እጅግ አስገራሚ ነው። ይህ ሰውየው በመጨረሻም እንዴት እንደሆነ የምነግራችሁ ይሆናል። እስከ መጨረሻ አብራችሁኝ ከተከታተላችሁኝ እንግዲህ ውድ የቻናል ቤተሰቦቼ እና ተከታታዮቼ በዓለም ላይ እጅግ ብዙ የሆነው ነገሮች ይከናወናል። በጣም ነው የሚገርመው። እንግዲህ ውድ ተመልካቾቼ በሜክሲኮ አገር ላይ ለመንግስት ራስ ምታት የነበረውና አደገኛ እጽ አዘዋዋሪ የነበረው እንዲሁም አደገኛ የእጽ አዘዋዋሪ ቡድን መሪ የነበረው ይህ ኤልሜቾ እንዴት
ተያዘ? መጨረሻውስ ምን ሆነ? ይህንን ሁሉ የዘረዘርኩላችሁ ምን ያህል አደገኛና እንዲሁም አልነኬ የነበረ ሰው እንደነበረ እንድታውቁ ነው። ያልዘረዘርኩላችሁና ያልነገርኳችሁ እጅግ ብዙ ነው። እጅግ ብዙ ነው የነበሩት የጦር መሳሪያዎቹና የነበሩት እንዲሁም ከባባድ የሆኑት ጠባቂዎቹም እጅግ ብዙ ናቸው፣ ግን አልተወራም። ስለዚህም ይህ ሰው በመጨረሻ እንዴት ተያዘ ወይስ መጨረሻው እንዴት ሆነ እምላችሁ ነው ምነግራችሁ። እስከ መጨረሻ ድረስ ከተከታተላችሁኝ እንግዲህ ይህንን ሰው በጣም እጅግ አደገኛ የሚያደርገው ደግሞ ሜክሲኮ አገር ብቻ ሳትሆን በዓለማችን ላይ እጅግ ታላቅና ልዕልት ናት የምትባለው አሜሪካንም እንቅልፍ ነስተዋት ነበር። ይህንን ሰውየው ለጠቀመኝ ሰው 15 ሚሊዮን የአሜሪካን ዶላር እሰጣለሁ ብላም ማስታወቂያ አስነግራለች። የዓለማችን ታላቋ አገር አሜሪካ። ይህ ሰውየው እንግዲህ ለአገሩ ለሜክሲኮ ብቻ ሳይሆን በዓለማችን ላይ ለተላላቅ አገራትም ጭምር እጅግ ታላቅ እና እጅግም አስቸጋሪ ሰው ነበር። ይህ ሰውየው በመጨረሻ እንዴት ተያዘ የምላችሁን እስከ መጨረሻ ከተከታተላችሁኝ እነግራቸዋለሁ። ይህ መጨረሻ እንግዲህ ምን ይሆን? የተያዘበት መንገድ ደግሞ ዓለምን ውድ ተመልካቾቼ ይህ እንግዲህ አልነኬ ያለ ሰውየውና እንዲሁም በዓለማችን ላይ አያላን የሆኑትን አገራትን እንቅልፍ የነሳው ይህ ሰውየው እንዴት ተያዘ? ይህ ሰውየው የተያዘበት ቦታና መንገድ የሚያስገርም ነው። ይህ ሰውየው እንደ ሁል ጊዜው በድቅድቅ ጫካ ውስጥ በሚኖረው መኖሪያ ቤት ውስጥ ተቀምጦ ነበር። ይህ ሰውየው እንግዲህ ሜሪ የተባለችውና ሞዴል የሆነችው ፍቅረኛም ነበረችው። ይህ ሰውየው እንግዲህ በተቀመጠበት ይቺ የራሴ ናት የሚል ሜሪ የተባለችው ፍቅረኛው በፍጥነት ያለበትን ቦታ ለሜክሲኮ መከላከያ ሚኒስቴር ሪፖርት ታደርጋለች ወይንም ትናገራለች። በዛን ሰዓት እንግዲህ እሱ ባልጠበቀበትና ባላሰበበት መንገድ የሜክሲኮ መከላከያ ሚኒስቴር ጥንቃቄ በተሞላ መንገድ በዚህ ሰውየው ላይ ከበባ ያደርጋል። እንግዲህ ይቺ የራሴ ናት የሚለው ፍቅረኛው ይህንን ነገር ለሜክሲኮ መንግስት ሪፖርት ካደረገች በኋላ ለራሷ ቤቱን ለቃ በፍጥነት ትወጣና ትጠፋለች። ይህ ሰውየው እንግዲህ ባልጠበቀበትና የራሱ ጦር ይህ ያለው ጋጋታ ሁሉ ባልተዘጋጀበት ጊዜ ላይ የሜክሲኮ የመከላከያ ሚኒስቴር ያለበትን ቦታ ከተፍ ይላል፣ በአየርና በእግር ማለት ነው። ይሄ ሰውየው እንግዲህ ባልጠበቀበት ጊዜ ላይ ከበባ ይደረግበትና ከባድ የሆነው ቦታ ላይ ይወድቃል። ስለዚህ በዛን ሰዓት የእሱ ጠባቂዎችና እንዲሁም የሜክሲኮ መከላከያ ሚኒስቴሮች እንዲሁም ፖሊሶችና ወታደሮች ከባድ የሆነ ተኩስ ይከፍቱና ይህ ሰውየው አደገኛ ይቆስላል። ከሱ ጋራ ያሉትም 3 ሰዎች ተጨምሮ በአደገኛ ተመትቶ ይቆስላል። በዛን ሰዓት እንግዲህ የሜክሲኮ መከላከያዎች በዛን ጊዜ ወዲያው አልገደሉትም። ይህ ሰውየው ቆስሎ ስለነበረ በፍጥነት በሄሊኮፕተር አድርገው በአቅራባ ወዳለው ሕክምና ቦታ ይወስዱታል። ግን ነገር ግን ይህ ሰውየው ልተርፍ አልቻለም። ከሱ ጋር አብሮ ከቆሰሉት ከ3ቱ ሰዎች ጋራ ሐኪም ቤትም ሳይደርስ ገና በመንገድ ላይ ህይወቱ አለፈ። እንግዲህ ይህ ነበር ይህ አልነኬ ያለ ሰውየውና የብዙ ዓለማትን ሀያላን አገራትን እንቅልፍ የነሳ ሰውየው እንግዲህ ባልጠበቀበትና ባላሰበበት የኔ ነው በሚል ሰው ነበር የተጠቃው። ይህ ነበር ዓለምን ጉድ ያስባለው። ውድ ተመልካቾቼ ብዙ ጊዜ እንግዲህ ጠላት ከሩቅ አይመጣም ይባል የለ። ጠላት ከሩቅ አልነበረም። ለሱም እንግዲህ የመጣው በጣም አስገራሚ ያደረገው ደግሞ ይህ ነበር። ውድ የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦቼና ተከታታዮቼ በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት በሰላም ቆዩ እያልኩኝ እሰናበታችኋለሁ።